በዚህ ቪዲዮ ስለ ፕሮባቢሊቲ ማስ ፋንክሽን እናያለን። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ኤክስ ዲስክሪት ረንደም ቬሪብል ነው ብንል የዚህን የኤክስ ፕሮባቢሊቲ ዲስትሪቢዩሽን የሚያሳይ ፋንክሽን እሱን ፕሮባቢሊቲ ማስ ፋንክሽን እንላለን። እሱም በዚህ ዲኖት ይደረጋል፣ በዚህ ይወከላል። ይህም ማለት ፕሮባቢሊቲ ኦፍ ረንደም ቬሪብል ኤክስ ቴክስ ስፔሲፊክ ቫሊዩ ኤክስ ማለት ነው። ስፔሲፊክ ቫሊዩ ኤክስ ማለት ነው። ይህም ፕሮባቢሊቲ ማለት ፕሮባቢሊቲ ኦፍ ዚስ ኢቨንት ማለት ነው። የዚህ ሴት ፕሮባቢሊቲ ማለት ነው። ይሄ በምሳሌ ስናየው በደንብ ይገባናል። ይሄ ነገር ፕሮባቢሊቲ ማስ ፋንክሽን ከሆነ ሁለት ነገሮችን ማሟላት አለበት። አንደኛው ፕሮባቢሊቲው ግሬተር ዛን ኦር ኢኳልስ ቱ ዜሮ መሆን አለበት ለሁሉም የኤክስ ቫሊዩ። ፋንክሽኑ ይሄ ፋንክሽን ለሁሉም የኤክስ ቫሊዩ ዜሮ እና ከዛ በላይ መሆን አለበት። ግሬተር ዛን ኦር ኢኳልስ ቱ ዜሮ መሆን አለበት። የፕሮባቢሊቲው ድምር በሁሉም የኤክስ ፖይንቶች ላይ የፕሮባቢሊቲው ድምር ፕሮባቢሊቲውን በእያንዳንዱ ኤክስ ፖይንት ላይ ስንደምረው አንድ መስጠት አለበት። ይሄ ነገር ከተሟላ ይሄ ፋንክሽን ማለት ፕሮባቢሊቲ ማስ ፋንክሽን ነው ማለት ነው። ሌላው ይሄ ፋንክሽን ሁል ጊዜ ከዜሮ በላይ ነው። ይሄ ፋንክሽን ሁል ጊዜ ከዜሮ በላይ ነው። መቼ? እቺ ሊትል ኤክስ አን ኤሌመንት ኦፍ ሬንጅ ኦፍ ኤክስ ማለት ነው። አን ኤሌመንት ኦፍ ሬንጅ ኦፍ ኤክስ ከሆነ ማለት ነው። የዚህ ሴት አባል ከሆነ ማለት ነው። ይሄ ሴት ማለት ረንደም ቬሪብል ኤክስ ሊሆናቸው የሚችላቸውን ፖስብል ቫሊዎች የያዘ ሴት ነው። የዛ ሴት አባል ከሆነ የዛ ሴት አባል ለሆኑት ሁሉ ፋንክሽኑ ከዜሮ በላይ ነው። ፕሮባቢሊቲው ከዜሮ በላይ ነው ማለት ነው የሚሆነው። ከዛ ውጪ ላሉት ከሬንጅ ውጪ ላሉት ለሊትል ኤክስ ፋንክሽኑ ዜሮ ነው ማለት ነው። ፕሮባቢሊቲው ዜሮ ነው ማለት ነው። ምሳሌ ቶስ ኤ ኮይን ቱ ዋይስ ሌት ኤክስ ቢ ዘ ነምበር ኦፍ ሄድስ ኢን ቱ ቶስ ኦፍ ኤ ኮይን ብንለው ሳምፕል ስፔሱን እናውቃለን። ሬንጅ ኦፍ ኤክስ 0፣ 1 እና 2 ነው። ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 0። እሱ ማለት ይሄ 0 የሚመጣው ሳንቲም ሁለት ጊዜ ሲወረወር ቴል ሲመጣ ነው ኤክስ 0 የሚሆነው። ቴል ሲመጣ ነው። እቺ ቴል ማለት ኦሜጋ ነች ማለት ነው። እዚህ ጋር የሳምፕል ስፔስ አባል ነው ቴል። ኤክስ ኦፍ ቴል ስንል ኤክስ ማለት ነምበር ኦፍ ሄድስ አት ቴል ምንም ሄድ የለም፣ ዜሮ ነው ማለት ነው። እቺ 0 የምትመጣው አውትካሙ ቴል ሲሆን ነው። ያንን አውትካም የያዘ ሴት ነው ይሄ ሴት ማለት ነው። የእሱ ፕሮባቢሊቲ 1/4 ነው ማለት ነው። ኤክስ አንድ የሚሆነው መቼ ነው? እዚህ ጋር ኤክስ አንድ የሚሆነው የኤክስፐሪመንቱ አውትካምስ ወይ ይሄ ከሆነ ነው የኤክስ ቫሊዩ አንድ የሚሆነው። ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ማለት ፕሮባቢሊቲ ኦፍ ዚስ ኢቨንት ማለት ነው። ፕሮባቢሊቲ ኦፍ ዚስ ኢቨንት ኦሜጋ ይሄ ሲሆን ኤክስ አንድ ይሆናል። ኦሜጋ አሁንም ይሄ ሲሆን ኤክስ አንድ ይሆናል። ስለዚህ ይሄ ሴት ማለት እነዚህን ሁለቱን አውትካምስ የያዘ ነው ማለት ነው። ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ዛት ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ዚስ ሴት። ይሄ ሴት ማለት ኤችቲን እና ቲንኤች የያዘ ሴት ነው ማለት ነው። የዚህ ሴት ፕሮባቢሊቲ ማለት ነው። ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ዚስ ኢቨንት ዚስ ኢዝ ኦልሶ ኢኳልስ 1/2 ማለት ነው። ሌላው ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ሁለት የሚመጣው አውትካሙ ምን ሲሆን ነው? ሁለት ሄድ የሚገኘው ኤክስ 2 የሚሆነው እዚህ ጋር ኤክስ 2 የሚሆነው አውትካሙ ሄድ ሲሆን ነው። ስለዚህ ኦሜጋ ሄድ ሲሆን ነው ማለት ነው። ፕሮባቢሊቲ ኦፍ ኤክስ ኢኳል ቱ 2 ሚንስ ፕሮባቢሊቲ ኦፍ ኤች ማለት ፕሮባቢሊቲ ኦፍ ዚስ ኢቨንት ማለት ፕሮባቢሊቲ ኦፍ ዚስ ኢቨንት ማለት 1/4 ነው።
እዚህ ጋር እቺ ኦሜጋ ኤች ናት። እሷን ብቻ የያዘ ሴት ማለት ነው። የሴት የእሱ ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ነው ማለት ነው። ይህን ነገር በፋንክሽን መልክ እናስቀምጣለን። አሁን probability mass function of random variable x at little x that is equals to 1/4 for x is equal to 0 x 0 ሲሆን probability 1/4 ነው። x 2 ሲሆን probability 1/4 ነው። የ0 probability 1/4 ነው። የ2 probability 1/4 ነው። probability mass function of random variable x at little x that is equals to 1/2 መቼ x 1 ሲሆን የአንድ probability 1/2 ነው። ይሄ ፋንክሽን 1/2 የሚሆነው ኤክስ 1 ሲሆን ነው ማለት ነው። ይህን በሌላ መልክ ማስቀመጥ ይቻላል። እንዲህ መጻፍ ይቻላል። ለኤክስ 0 እና 2 ሲሆን ፕሮባቢሊቲ 1/4 ነው። ኤክስ 1 ሲሆን ይሄ ፋንክሽን 1/2 ነው። ከ0 ከ1 እና ከ2 ውጭ ላሉት ይሄ 0 ነው ማለት ነው። ፕሮባቢሊቲው 0 ነው ማለት ነው። 0 ነው። ለማንኛውም ኤክስ ከ0 እና ከ1 ከ2 ውጭ ላሉት ለኤክስ ቫሊዎች ይሄ ፋንክሽን 0 ነው። ለዛ ነው 0 otherwise this function is equals to 0 otherwise ያልነው። በዚህ መልክ ማስቀመጥ ይቻላል። በዚህም መልክ ማስቀመጥ ይቻላል። ኤግዛምፕል 2 toss a coin 3 times እንበልና ኤክስ ማለት number of heads observed in 3 tosses of a coin ብንለው probability mass function of x ምን ይሆናል? find the probability mass function of x ነው የሚለው። ሳንቲም 3 ጊዜ ሲወረወር ሳምፕል ስፔሱ ይሄ ነው የሚሆነው። ሬንጁ ይሄ ነው የሚሆነው። ኤክስ 0 1 2 3 መሆን ይችላል። የ0 ፕሮባቢሊቲ ማለት ኤክስ ማለት ነምበር ኦፍ ሄድስ ነው። አውትካሙ ይሄ ሲሆን ነው ኤክስ 0 የሚሆነው። ስለዚህ probability of x is equal to 0 probability of x is equal to 0 ማለት probability of this ሴት ማለት ነው። እሱም 1/8 ነው። probability of x is equal to 1 ኤክስ 1 የሚሆነው ይሄ አውትካም ወይ ይሄ ከመጣ ነው። ስለዚህ probability of this ሴት ማለት ነው። እሱም ማለት 3/8 ነው። probability of x is equal to 2 ማለት ሁለት ሄዶች ያሉበትን አውትካምስ ማየት ነው። ያሉትን አውትካምስ ማየት ነው። 1 2 3 የእነዚህ ፕሮባቢሊቲ ድምር ማለት ነው። ፕሮባቢሊቲ ኦፍ ዚስ ማለት ነው 3/8 ነው። ኤክስ 3 የሚሆነው አውትካሙ ሄድ ሲመጣ ነው። ስለዚህ 1/8 ነው። እሱ በቴብል ሲቀመጥ እንዲህ ይሆናል። በፋንክሽን መልክ ስናስቀምጠው ፕሮባቢሊቲ ማስ ፋንክሽን ኦፍ ራንደም ቬሪየብል ኤክስ አት ሊትል ኤክስ ዛት ኢዝ ኢኳልስ 1/8 የሚሆነው ኤክስ 0 እና ኤክስ 3 ሲሆን ነው። ይሄ ፋንክሽን 0/8 የሚሆነው ኤክስ 1 እና 2 ሲሆን ነው። በዚህ መልክ ማስቀመጥ ይቻላል። ይሄ ማለት ፕሮባቢሊቲ ማስ ፋንክሽን ኦፍ ኤ ዲስክሪት ራንደም ቬሪየብል ኤክስ አት ሊትል ኤክስ ማለት ነው። 0ን እዚህ ጋር ጨምረን አዘርዋይዝ ማለት እንችላለን። ከነዚህ ውጪ ላሉት የኤክስ ቫሊዎች ፋንክሽኑ 0 ነው በሚል ማስቀመጥ ይቻላል። ይሄ ማለት ፕሮባቢሊቲ ማስ ፋንክሽን ኦፍ ራንደም ቬሪየብል ኤክስ ማለት ነው። ሶስተኛ ምሳሌ ይሄ ፋንክሽን አለ ፎር ኤክስ ኢዝ ኢኳል ቱ 2 3 4 ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን የሚሆነው ኤ ምን ሲሆን ነው? ፋይንድ ዘ ቫሊዩ ኦፍ ኤ ዛት ሜክስ ዚስ ፋንክሽን ኤ ቫሊድ ፕሮባቢሊቲ ማስ ፋንክሽን። ይሄ ፋንክሽን ቫሊድ ፕሮባቢሊቲ ማስ ፋንክሽን እንዲሆን ኤ ምን መሆን አለበት? ሰሜሽን ኦፍ ዚስ ፋንክሽን በሁሉም ኤክስ ፖይንቶች አንድ መሆን አለበት። የሁሉም ፕሮባቢሊቲ የ2 ፕሮባቢሊቲ የ3 ፕሮባቢሊቲ የ4 ፕሮባቢሊቲ ሲደመር አንድ መስጠት አለበት። ያ ማለትም ማለት ነው ፕሮባቢሊቲ ኦፍ 2 ፕላስ ፕሮባቢሊቲ ኦፍ 3 ፕላስ ፕሮባቢሊቲ ኦፍ 4 አንድ መስጠት አለበት። በሁሉም ፖይንቶች ላይ ፕሮባቢሊቲ ስንደምር አንድ መስጠት አለበት። ከዚህ ምን እናገኛለን? ኤክስ ቦታ ላይ 2 ሲገባ 2/a ይሆናል። እዚህ ጋር 2 ሲገባ 2/a ፕላስ ኤክስ ቦታ ላይ 3 ሲገባ 3/a ፕላስ በኤክስ ቦታ 4 ሲገባ 4/a ኤክስ 2 3 4 ነው መሆን የሚችለው።
ስለዚህ በኤክስ ቦታ 2 ሲገባ፣ በኤክስ ቦታ 3 ሲገባ፣ በኤክስ ቦታ 4 ሲገባ የእነዚህ ድምር አንድ መስጠት አለበት። ይሄ ፋንክሽን ፕሮባቢሊቲ ማስ ፋንክሽን እንዲሆን። ይሄ ማለት ከላይ ያለውን እንደምራለን፣ ከታች ያለው አንድ አይነት ስለሆነ 2 ሲደመር 3 ሲደመር 4 9 ነው። 9 ሲካፈል ለኤ እኩል ይሆናል ኤ። ከዚህ ኤ ማለት 9 ነው። For a is equals to 9, the function this for x is equals to 2, 3, 4, that is a valid probability mass function. A valid probability mass function. a 9 ሲሆን ይሄ ፋንክሽን valid probability mass function ይሆናል። for x is equal to 2, 3, 4 ለምን ከተባለ ለእያንዳንዱ ለኤክስ ቫሊዩ ኤክስ 2 ሲሆን ፕሮባቢሊቲው 2 ኦቨር 9 ነው። ኤክስ 2 ሲሆን 2 ኦቨር 9 ነው። ኤ 9 ስለተገኘ 2 ኦቨር 9 ግሬተር ዛን ኦር ኢኳል ቱ 0 ነው። ኤክስ 3 ሲሆን 3 ኦቨር 9 ነው which is also greater than or equal to 0። ኤክስ 4 ሲሆን 4 ኦቨር 9 ነው which is also greater than or equal to 0 ነው። እንደገና በተጨማሪ ድምራቸው አንድ ነው። ይሄ ሲደመር ይሄ አንድ ነው የሚሰጠው። 2 9ኛ ሲደመር 3 9ኛ 5 9ኛ 5 9ኛ ሲደመር 4 9ኛ 9 9ኛ አንድ ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ።